የዓለም ወርቅ እባላለሁ። አፍ ላይ ብቻ ይቀረስ ወይ ዓለም ያልሆንኩ ወይ ደግሞ ወርቁን በጤዛ እድሜ እንኳን የስሜን ያህል መሆን ያልቻልኩ ድኩም ፍጡር የአብሮ አደጎችን ሳቅ እንጂ የማስታውሰው ፈገግታ የለኝ። ያንን ቀን አስታውሰዋለሁ። እናቴ እንጀራ ልትበደር ወጣ ድርቆሽ ይዛ የመጣችበት የሻገተ ድርቆሽ። አቤት የተሰማ ትፍረት፣ ያነሰችው ማነስ፣ አቤት ያነባሁት እንባ። መሬት ምሶ ጭቃ ባጡ እዚህ ላደረሰሽ አባትሽ ምንም ካለማድረግ በላይ ሞት የታል? እውነት ሞት፣ የእውነትም ሞት እንጂ። አባቴ በዚህ በሽታ መሰቃየት ከጀመረ ሰነበት። ምን ባረገው ይሻለኛል? ዶክተር ጋር በወስደው ማስታገሻ እየሰጡ እስካሁን ታገለ። አሁን ግን አቅም ከደው መሰል ደከመብኝ። ጨርሶ እንዳይሽርለት ለሕክምና የተጠቀሰው ገንዘብ የማይቀመስ ሆነ። ምን ይሻለኛል? ያለማርክ ወደነሽ ያለማርክ ማርክ እየጠራሁሽ አይደለ? ያለማርክ አንቺ ያለማርክ። ያልቀጠሩትን ሰው መፈለግ ላም በሌለበት ኩበት ለቀማ እንደማለት ነው። የት ብዬ ነው የምፈልገው? አልደውል ነገር ስልኩ የለኝ። ቁጥሩንስ በምን አውቂ? ማን ልጠይቅ? ወደ ደስለየው አባቴን ለማዳን ያለኝ ብቸኛ አማራጭ እሱ ብቻ እንደሆነ አውቃለሁ። እግሬ ወደ ምራይልኝ ካላወሰች ባታገኙስ? አባትሽ ቢሞትስ? አንቺና እናትሽ ምን ትሆናላችሁ? ጭንቅላቴ እንኳን እረፍት አይሰጠኝም፣ ይወተውተኛል። ደግሞ በጎ እንኳን አያስብም። ከዚህ ሁሉ ሞት ይሻለኝ ይሆን? እረፍት ሲኖረው ይሆን? ራሴን ጥላ አድርጌ ሰቅዬ ከዚህ ሰቆቅና ልታደጋት ይሆን? ከሸጋ እንደምን ነሽ? አባትሽ ተሽሏቸው? ፈጣሪ ይመስገን ደህና ነኝ። አባቤስ ብሶበታል። አምላኪው ናቸው። አንቺማ ሰርተሽ ጥሪያቸው ብልሽ አሻፈረኛልሽ። አሁንማ ምን ብዬ ሰነብታለሁ? ስደደ ልልህ ስፈልግ ነው ያገኘው። አሁን ጥሩ ዘይደሻል። ዛሬ ፎቶ ላንሳሽና ነገ ሁሉንም ጨራርስልሻለሁ። አረግ እንደዚህ ተመሰቃቅዬ ባይሆን ልሰናጋኝ። ይሁን መልክሽ ከፀሐይ ድንበር የሚጠጋ ነው። ዝም ብለሽ ብቻ ፈገግ በይ። እሺ በቃ ደህና ደሪ። ነገ መጥቼ ሸኝሻለሁ። አዲስ አበባ ካሉ ደላሎች ጋር ማገናኝሻለሁ። ቻው በቃ። ስለመኖር ስል የማላውቀውን ሰው ተከትዬ ከመንደር እየሸሸው ነው። ችግርና ማጣት እውር ያደርግ የለ። ያው እንግዲህ አንዳንድ ፕሮሰሶች እስካልኩልሽ ድረስ እዚህ ነው ትቆያለሽ። እንግዲህ ይህ ስራ በጣም ትርፋማ ስራ ነው። እኔም ይህ ስራ ሰርቼ ነው ይህንን ንብረት ያፈራሁት። አንቺም ከዚህ የበለጠ ስራ ሰርተሽ ቤተሰቦችሽን ትጦሪያለሽ። ይህ የተቀመጠልሽ ልብስ ለአንቺ ነው። መታጠቢያ ቤት ገብተሽ ገላሽን ታጥበሽ ነው። እኔም ልብስ ቀይሬ ልምጣ።
አድርገሽ ራስሽን አሳምረሽዋል። አሰሪዎቹ የሚፈልጉት ራሱን የሚጠብቅ ሰው ነው። የበለጠ ደግሞ የምታሰናዳሽ ልጅ አዘጋጅቼልሻለሁ። እሷ ታሰናዳሻለች። ወይ እንደውም ደወለሽ ተቀበያት እንት አይ ቆንጆ እንዴት ነሽ? እንዴ ምንሽ ነው የምትጨናነቂው? እንደዚህማ ትጨናነቂ ስለው ደግሞ በቶሎ ይገኛል። ደግሞ በዛ ላይ በጣም ቆንጆ ነሽ። አሁን ደግሞ ሌላ ጊዜሽና ከጸጉርሽን ጀምር። እንደዚህ ምን ይሻላል? እንዴት አያት? በጣም ቆንጆ አድርገሽታል። በቃ ከጨረሽ እራት በልተን እንምጣ። ከኔ በበለጠ ስለ ስራው የሚያሰራሽ ሰው አለ። እሱን አግኙና እኔ መጥቼ ወስድሻለሁ። ትረሽ እንኬ ደብዳቤሽ። እናንተ ሁለታችሁ ለስራ ተዘጋጁ። እናት